ፖለቲከኛም አልነበረም ተገፍቶ ፖለቲካ እኮ ዝም ብለ ደመነፍስም መገባበት ጉዳይ አይደለም ፖለቲካ የተሰጦ ጉዳይ ነው ታለንት ነው ውስጥ አምቢሽኑ ሲኖር የምትገባበት ነገር ነው እና ሀብታሙ አይሆንም በቃ የሚሆንና የማይሆኑ ነገሮች አሉ ብርን ግን ዝም ብሎ በቃ ለሚበሉ ለሚጠቃቀሙበት ሰው የርክ ሚሊዮን ዶላር የምትፈት ነው አምቢሽን ላለው ሰው ሞራሉ ላላቸው ሞራል ብቻ አይደለም ግሬስ ላላቸው የማስተባበር ችሎታ ላላቸው ተቀባይነት ላላቸው ብዙ ወጣቶች አሉ እንደሞት አይነት ብዙ ስራ ሊሰሩ የሚችሉ ሰዎች እንደነዚህ አይነት ወጣቶችን ኢንቴንሽናሊ ሆም ብላችሁ ህዝቡን ነፃ እንዳይወጡ እየገፋችሁ ካምፔን እያረጋችሁ ቦይኮት እንዲድነው ፍለፊት መናድ ከሆነ መናድ ነው ግን ፈራ ተባ ያሉ ከውጪ የህዝቡን የዜና ጥማቱን በሰበር ነው ባሸነፍ ነው እየሞሉ የዚህን ምስኪን ህዝብ ስቃይ ማራዘብስ ለማን ነው የሚጠቅመው የዩቲዩበሮችን ኪስ ከመሙላት ውጪ የነሱ ልጆች ከማዳበር ውጪ የነሱን ይሰማል እስኪ በስፋት ይድበት አሁን የአብይ ወንበር አንተ ተቀመጥበት እያሉ ያላግጡ ነበር 360ዎች ምን ሰርተው ነው እና ሀብታሙ አያሌው ወንበር ላይ ነው ራሳቸውን እያስደሰቱ አቃተለስ ሴጋ ነው በቃ ዝም ብሎ ራስን በራስ ማስደሰት ልትሎት ይችላል ማለት ኢዳዝንቴ ምን እንበለው ይሄን ስንጣቸው ያሬድ ምን እንበለው ብርጅቶ እና ሀብታሙ አያሌው እንደ አባ መሸላለም ምን እንበለው አበበ በለውም እኮ ተሸልሟል እኮ ምን እንበለው ብርጅስቶን ራስ ማስደሰት ነው ምን ሴጋ በካባ እንበለው ሴጋ በካባ ነው የታብታብ ፖለቲካ አሁን እግዚአብሔር ያሳይ ናናና እየተባለ ደግሞ እንጂ ወንበሩን አንተ ይሆናል ደግሞ እንደዚህ ነው ሲቆም ወንበሩ ተቀመጥበት ድፈረው አትፍራ እንዲህ አይነት ማህይሞች እንደግን ዲኤምቪ ኤሪያን ያለ ኢትዮጵያዊ ይቀልዱበታል በእውነት እና ሀብታሙ አያሌው እንዴት አንተ ዲኤምቪ ግን የሚኖረው አበሻ ሰው ነው ወይስ አህያ ነው ተቀምጠው ከገጤናቸው ከሞፈረም ወለ ሀብታሙ አንተ አልገባም ሞታ ሀብታሙ አያሌውና ሽመልስ አበራ ባይዘው የሸገር ልጆች ናቸው ያራድዬ ልጆች ናቸው እንዴት ጨላይቱ ጋር እንደሚበላ በደንብ ያውቁ ይሄን ሰገጤ እኮ እየበሉ ምን ሆነ ነው ፋሪዮን እያጫወቱ ጨላማ እና ሀብታሙ የት እንደሚገኝ እኮ ያውቁታል በደንብ ነው የሚያውቁት እንዴ የፋኖ ልጆች ናቸው እኮ እንደ ሽመልስ እኮ ማፊያ ነው የፋኖ ራት እኮ ኢንትራንስ እያስከፈሉ ያስገቡ ነው በቃ ሽመልስ አወለድ ከጎንደር የመጣው ሰገጤስ ሰይሰበስባል ነበር እንዴ አበበ የሚባለው ቀላል አርጋቸዋል ቲያትር ላይ ወለለ ቲያትር ላይ ቆይቶ ቲያትር ላይ ስለቆየ እስክስታ ላይ ትንሽ ብሎ ቲያትር ላይ ቆይቶ ነበር እና አሁን በእፍ እያለ ነው በደረቁ የሚላቸው ይሄንን እዚህ አካባቢ የፋኖ ራት ብሎ ሲያዘጋጅ እስኪ ፋኖ የትኛውን አሸንፎ ነው ፋኖ የት ምንድነው የፋኖ ራት እየተባለ $1000 ብሎ ያሬዲ ድበት ኢንትራንስ እኮ ይቀበለው ሀብታሙ አያሌው ሴጋ በካባ የሚባለውን እስኪ ፖለቲካ እስኪ እና ሀብታሙ ወለላቸውት መድረክ አካባቢ የሆነ አርቲስቲክ ችሎታ ያላቸው ሰዎች ባይዘው በጣም አራዳ ናቸው የሰው ልጅ የሆነ ድራማ የሚሰሩ እስክስታ ጨፋሮች ሀብታሙ አያሌው የሆነ ኦሮምኛ ሲዘፍን ሰምተዋል እንደ አይነት ሰዎች መሰለ አራድዬ ናቸው ቁምጭጭ ያሉ እንትኖች አይደሉም ሆነ ከሰው ጋር ተፍታተው ጨላ እንዴት እንደሚሳብ ያውቁበታል እና አሁን ምን አይነት ጭዌም ነው መሰለ እነሱ እየተጫወቱ አሉት በቃ ገንዘብ እና ሀብታሙ አያሌው ምርጥ አድርገው እየዘለዘሉት ነው ሰገጤውን ኡበር ሰርቶ ይመጣል ከሞፈር ወደ ኡበር መጣ እና ሀብታሙ አያሌው ደግሞ የሚፈልገውን እየነገሩት እየገዘገዙት ነው ሀብታሙ አያሌው መስሚያው ጥጥ ነው ይመለከታል እንዴ ማን አንተ ነፃ ወጣ አልወጣ እሱ እኮ ለልጆች ያሬድ ታቦቱ አስመጥቶ ቤተክርስቲያን ከፍተውልህ መጋረጃ ሰቅለው እኮ ሰገጤውን አስገብተው አስከፍተውታል ሰገጤው ይከፍላል ሰገጤው ለአንደኛ አራዳ አይደለም አበበ ምን እንዳረገ ልንገርህ አሁን ዳላስ ቴክሳስ አለ ጎጃም ሰገጤዎች ይገቡና ቤተክርስቲያን ተብሎ አሁን አሜሪካ የመጣ ታቦታውን ያድናል አንደኛ ቅድስት ሀገር የተባለችውን ትቶ ሲሻገር ቅድስናው ፈርሷል ታቦቱ ይዘው ስትመጣ ወራክሳን የተባለው ይሄ ኦሮሞች አዲሱ ወራክሳ ወደ በዳሳ ተመልሷል አየሽ የምንድነው የምትሉት አሁን ይሄ የሰሙ ሬቻ ወራክሳ ነው ባይዞ መድኃኔዓለም ነው የሚባለው መድኃኔዓለም ታቦት
ገና ውቅያኖስ ላይ ሲገባ አውሮፕላን ላይ ወራክሳ ወደ በዳሳ ወደ ሬቻ ገብቷል። አሁን እነዚህ ሰዎች አሜሪካን ሀገር መጥተው ሰገጤዎችን ጎጃሚዎች ምናምን ሰብስቧቸው አበበለ ጎንደሬዎችን ልም ያሉ መሀይሞችን ሰብስቦ ምን እንዳደረገ ታውቃለህ? ቤተክርስቲያን መስቻለሁ ምናምን ይልና ሲሄዱ በድንኳን ነገር ነው ምናምን ሲቀደስ ቆይቶ ውጡ ምናምን ይባላል። እንዴት ውጡ የሚባል ቤተክርስቲያኑ እኛ ነው አልተባለ ሲሉ አይ በኪራይ ነው። አሁን ፕሮቴስታንቶች እንትናቸው ደርሷል ተመልከት። ከዚያ 3 መቅደስ በጨርቅ ሰርቶ እጥፍ አርጓ አበበለው አሸክሞ ከዚያ በሉ ለቤተክርስቲያን ወጣልጣል አርጉ ሲል አፈሩ። እኔ አልሰጥም አልኩት። አንዱ ሰገጤ እኔ አልሰጥም አልኩት። ስለሰገጠ ሰጠው አለ ገንዘብ አፈርኩ አለ እንጂ ለሱ አፈርኩኝ አለ። አፈርኩ ለሱ ብዬ ሰጠው ገንዘብ። ሰገጤና አንተ ሰገጤ ማለት እነሱ እንደዚህ አይነት ፋራዎች ነው ያቻላል። ቀጥል የባንኑታለው ለምን መሰለ እነሱ እና ሀብታሙ አያሌው እና አበበ ምናምን ያልካቸው እነ ሽመልስ አበራ የሰገጤውን ደካማ ጎን ያውቁታል። ሰገጤው በየትኛው ጎን ብትሄድበት ጨላ እንደምትቀባበሉ ያውቁታል። አይ አራድዬ ፈላጮች ናቸው እኮ እንዴ ሰፈሮቻችን ልጆች ናቸው እኮ አስተላለፉትን ያውቁታል። ወለ ጨክኖ በቤተክርስቲያን ከከበት አይጨክንም። ያው ኪሱ ይፍታታል ገብቷል። በቤተክርስቲያን ይሄዱበታል። ሁለት ደግሞ በአገራዊ ዝግጅት በካባ በመናምን የድል ዜና ምናምን እየነገርከው ትገዘግዟል። ደርሰናል መጣን ወንዙ ሞልቶብን ነው ምናምን የሚል ዜና እየሰራበት ዘመንና አበበለው እኮ ታስታውሱ እንደው በግንቦት 7 ጊዜ እኮ ውሃው ሞልቶብን ነው 6 ወር አምጡ ብሎ $1,000 አሰባሰቡ ከሰው ዲያስፖራው ሰግጦ 1,000 እንደውም አንዳንዱ እንደው በእንትን በስሜት 5,000 ያወጣል። ከዛ በ6 ወሩ መጡና ተጠየቁና ነበር። ከዛ ዘመነን በስልክ አስገባው። አርበኛ ዘመነ እንዴት ነው ምናምን አለው። ውሃው ሞልቶ ነው አልጎደለም። አየው ዘመነ እኮ ያራዳልኝ አልወረድ ዝናቡ ነው ያዘን ጭቃው ዝናቡ እኮ አሁን ትንሽ 1-4 ወር እንፈልጋለን ደረቅ ሲል ደረቅ እንሻገራለን መጣ። አሁን እስኪ ካስመራ የመጣ ነው መንግስትን የሚጥለዋትን ራሳቸው እኮ ነው ላኳቸው። ይኸውልህ እንዲህ ነበር ፕሮግራሙ ልንገራችሁ። ግንቦት 7 ማለት እነ ዘመነ የተላኩት እነ ጌታቸውን የሚቃወሙ እነ ደብረጽዮን እነ መለስ የሚቃወሙ ሰዎችን ሂዶ ለመጠቁሞ ለማምጣት ነው። እዚህ ጋር ደግሞ ኢሳያስን ደግሞ እንቃወማለን ብለው ይመጣሉ። እነዚህ ደግሞ ምን እንደሚያደርጉት ከዚያ መጥቶ ከኢሳያስን ተቃውሞ የመጣን እዚህ ጋር ደግሞ ለነመለስ ማስያዝ ነው። የእስረኛ ልውውጥና መግደል ነበር የሚደረገው። ገባችሁ አይደል? ግንቦት 7 ማለት ይሄ እኮ ነው ግንቦት 7 ታሪኩ። ይሄን ደግሞ ያጋለጠው ስንታየው ታከለ ነው። አጋልጦታል። ዘመነ ካሴ መትረጊስ አጅቦ ሊገደል ሲገሉ በመትረጊስ ያጀበ ይዞ ሲሄድ አይቻለሁ አላለ። የአማራ ልጆች ምን ያደርጋሉ መሰለ? አንድ ሚስጥር ልንገራችሁ ዛሬ። ባለፈውም ጫፍ ነግሬያቸዋለሁ። እነ ዘሜ ምን ያደርጋሉ? ለምሳሌ እኔ ወደ አስመራ ሄዳለሁ። ወደ አስመራ ሲሄድ ምንድነው የሚደረገው? እውነተኛ አማራ ልጆች እዛ ገብተዋል። ከዚያ ዘሜ ምን ያደርጋል? ሃሎ ይላል ጌታቸው። ማን አለ? ሞጣ የሚባል መጥቷል፣ ያሬድ መጥቷል፣ ብሪጅስቶን የሚባሉ መጥቷል፣ እንደዚህ ከበደ የላየል እንደዚህ ምናምን ጨመሳ እንደዚህ ምናምን መጥቷል ይላል አይደል? ኦኬ ነው ይባላል። ከዚያ ደብዳቤ ይጻፍና ከደህንነት መስሪያ ቤቱ ማህተም ያለው እኮ ይጻፍና አንድ የሆነ ሰው መገናኛ አለ። ሁሉ ጊዜ ተቃዋሚ መጣበት ክፍት ቦታ አለ ኤርትራ ነው። ያን ያውቁታል። ቀጥ ብሎ ሄድና ቁምቁም ሲሉት ደብዳቤውን ይጥለዋል። አውቆ የሮጠ መስሎ ይጥለዋል። ሲጥለው ኤርትራኖች ይሄዱና ያን ያነሱታል። ተመልከቱ ወያኔዎች እንዴት አድርገው እንደሚያስመቱ። ከዚያ ያን ደብዳቤው ሲቀደድ ያሬድ ጀግናው ከደህንነት ጽሕፈት ቤት ነው ጀግናው አይዞህ ራስክን ጠብቅ ራስክን ደብቅ የሚል ነው አይደለም። ብሪጅስቶን ይሄ እንደዚህ እኮ ነበር የሚያደርጉ። ልንገራችሁ ይሄንን አሁን ሰው ሊቃወም ይችላል። እንደዚህ ነበር እነ ዘመነ የሚሰሩት። ይሄን ድራማ ማንንም ደህንነት መስሪያ ቤት ውስጥ አሁን ያለ አንዱን ሰው ዝም ብለህ ብትጠይቀው ይነግራል። ከዚያ ምን ያደርጋሉ? የይዙና ወያ ደግሞ ኤርትራኖች ይላል እዴ ናና ያሬድ ጥራ ብሪጅስቶን ኑሲኑ ኖ ኤለዳብ ምንድነው ለካኛ ለሰልል የገባ ያዘው አጅብ ወስዱና በመትረጊስ አየው። ለዚህ ነው ወያኔ ለነ ዘመነ እንዴት ሲያረጉ እንደነበር ያ ከዚህ ከጀርመን ሄደው ማነው ብትጠላኝም ጥላኝ ሐቁ ግን ይሄ ነው። ኤርትራኖችስ ኤርትራ ተቃዋሚ ኢትዮጵያ ይመጣል። ልንገርህ የኢትዮጵያ ተቃዋሚ እዚህ ኤርትራ ይመጣል። አንድ ጊዜ ኤርፖርት ላይ ዋናው ማን ነበር ስሙ? ብሪጅስቶን አንድ ኃላፊያቸው አንድ ጀነራል
ጀነራል ጡጦ ነው ጦጦ የሚባል ምንድን ነበር የሚባል የኤርትራው እንጦጦ ጡጦ ምናምን የሚባል አለ ይሆናል አንድ ስም አለው እና እሱ ጀነራል አንዴ ከኤርትራ ያመለጠ ሰው ከሞት ያመለጠ ያገኘዋል ሲያየው ያ ኤርትራዊ በኤርፖርት ይገናኛሉ እንትን የኢትዮጵያዊው የነገረኝን ነው የምነግራችሁ ከዛ ቦሌ ኤርፖርት ግጥም ሲል ያ ጀነራል ነው ያ ደግሞ አብሮት የነበር አምልጦ መጥቶ ነው ጀነራል በጠጦ ነው የሚባል አዎ በጠጦን ሲያገኘው አለ እንዴ ደነገጥኩ አለ በጠጦ እንግዲህ ወያኔ ተቃዋሚ ነው የሚባል የሚነገረን አለ እዚያ አሁን ያ አምልጦ የመጣው ከየት መሰላችሁ ከወያኔና ከሻዕቢያም አይደለም እኮ ሌላ ስራ ለመስራት ሄዶ የሆነ ቦታ ላይ ይዙትና የሁለተኛ ድርጅት መስሎት አምልጦ ከዚያ መጥቶ ወደ ሻዕቢያ ሊሄድ ነው በኋላ በጠጦን ያገኘዋል እንዴ ሰላም ሲለው ሰው ሊሸኝ ነው ሄደው ያ ደግሞ መጥቶ ኢትዮጵያ ውስጥ አንዳንድ ስራ እየሰራ ለሻዕቢያ እንዴ መጣ ሲለው ይደነግጣል አይ እንደዚህ ነው ምን ይመልሳል ከዛ በኋላ ምን እንዳረግ ተቀላጭ ስለሚናገርበት ወዲያው ከኤርፖርት ታጥፎ በሌላ ታክሲ የት ሄደ አላውቅም አለ ሄዳል ተቀየሳል ተመልከቱ ከዛ ከነጌታቸው ጋር ተነጋግሮ ማለት ነው ተመለስ ተብሎ ነው ይሄንን ድራማ ነበር የሚሰራው እንግዲህ የሻዕቢያው ጀነራል ኢትዮጵያ ውስጥ መጥቶ ሰው ያውቀኝም ብሎ ኮፍያ አድርጎ ነው የሚንቀሳቀስ ያ ግን አስመራ የነበረው ልጅ አወቀው አማራ ነው አወቁታል ምን ልሰራ መጣ አልኩታል ከዚያ ነው አለባንንኩ ነኝ ከዛ በኋላ ወደ ኤርትራ ማልሄድኩም ቀረዋል ስድቡን ተወውሻው የማሚ ምናምን ማሚዎች ተረጋጉ ማሚዎች ግን ምን ሆናችሁ ነው መጀመሪያ ቆማችሁ ሲጀመረ ሁሉም አካሄዱ ሰገጤ መሆኑን የምታው ማለት ነው እዚህ ጋር ቻፖን ለምታወዛውዝ ሴት አንበሳ ያወረደ ሰገጤው በአንበሳ ማለት ኦልሞስት ያ ሁለት አንበሳ ሶስት አንበሳ ያወረደ $1000 በላይ ነው ሁለት ሶስት አንበሳ ያወርዳሉ አማራ ነኝ እያለ ለሆነች እዛ ጋር ለተወዛወዘ ሴት $1000 ያወረድ ከዚህ ጋር ደግሞ ህፃናትና ወጣቶች ሞተው እነዛው this is stupidity ወለ ሰሙን ነው የምታወቀው ዘሰም ፖለቲክስ ነው የምታወቀው እዚህ ጋር ሪል የሆነ ስትሬት ፎርዋርድ የሆነ ሳይኮሎጂካል ተገነባ አንዱ እዚህ ጋር ለሴት እየሰጠ እዛ ጋር እንትን ለምትል ሴት እየሰጠ ወይ ለቤተ ክርስቲያን ሄደ ገንዘብ እየበተንክ እዛ ዩጋንዳ ያሉ ሴቶች እዛ የኤርትራ ውስጥ የዩጋንዳ ውስጥ የኤርትራ ቺኮች ያገር ናቸው እዛ ያጫወቱ እየጠጡ እየበሉ ዘና ያሉ ነው ባይዘው ካምፓላ ውስጥ የሚኖሩት ካምፓላ ረሃዩን ሲቲ ነች በነገራችን ላይ እና እዛ ጋር ሳንቲም እየበታተንክ ምናምን ወደዚህ ያረክ ደግሞ ሆነ እንዴት ነው የዘራውን ነው የምታጅደው ማለት እንክርዳድ ዘርተስ እንዴ ልጠብቅ አትችልም በጥረት መጠን ነው ያንዳንዱ ነገር እናሳየ ደርቤ ናቸው ብርጅስ እናሳየ ደርቤ እንዳለ ዩቲዩበር እንዳለ ዩጋንዳ እንደ ያለው ዩጋንዳ ኮር አራነች እኮ የዩጋንዳ ቺኮችም አይደብሩም አንድ ኤርትራውያን ደግሞ እዛ ያገር ናቸው ካምፓላ እና እዛ ጨብሲም አለ ምናምን በቃ ዩቲዩብ ላይ የተዘየረ ምናምን እየተቃመ ምናምን ነው በቃ ጸዳ ያለ ዜና የሚጻፈው ምናምን ነገር እና እኔ ለማለት የፈለኩት እዚህ ጋር ማስተላለፍ የፈለኩት መልእክት ቀልድ ነው እዚህ ጋር ሲሪየስ ሳትሆን ገንዘብ ለቲክቶክ ሴቶች እያከፋፈልክ እዚህ ጋር ደግሞ ለሃይማኖት ተቋም ኤቭሪ ዴይ ለህዝብ ሳይገባው ሳይማር ከ3ኛ ከ4ኛ ክፍል ያቆመ ገበሬ ኤቭሪ ዴይ እየሞተ ነው we have to think about that every day ሰዎች እየሞቱ ነው whatever the outcome ህፃናት እየሞቱ ነው የ21 አመት ባለፈው ሆነ ያዩዋቸው ፎቶዎች እንደ ሀገር በጣም የሚያስለቅስ ነው ማለት እኛ ስላልሞትን እኛ ምንም ስላልሆነና ሰዎች እየሞቱ ነው ኢትዮጵያ ውስጥ ሸንተረሩ ላይ ይሄ ግን የሚሆነው ሌላው ደግሞ ካባ እየተሸላለመ ስም እየተሰጣጣ ፊት አውራሪ እየተባባለ እየቀለደ ነው ያለው ብር ለሴት እየበተነ ምን እያለ ረሃይ የሆነ ነው የኖር ያለውና በዚህ ወይ ጊዜው ይሄዳል እንጂ እንትን ነው ለውጥ ማምጣት በጣም አዳጋች ነው ብዬ ነው የማስበው ሪቮሉሽነሪ የሆነ አስተሳሰብ ካልመጣ ለውጥ ማምጣት ማለት በጣም ከባድ ነው በእንደዚህ አይነት የወደቀ አስተሳሰብና ስነ ምግባር ለውጥ አይመጣም ስነ ምግባር ከሌለ ዲሲፕሊን ከሌለ you can't achieve anything አይደለም ስርዓት ስለመቀየር ቤትን በአግባቡ ማስተካከልም አትችልም አሁን ያለው የስነ ምግባር ጥሰት አለ ዝላይ ነው ያለው ጭፈራ ነው ያለው ካባ መሸላለም ነው ያለው
ሳንቲም መበታተን ያለው ለቤተ ክርስቲያን እዚህ ጋር ሳንቲም ተበትናለ እውነቱን ልንገር ሚካኤልና ጊዮርጊስ መጥቶ ላንተ ያዋጋለን that is the point ፋክቱ መነገር ስላለበት ነው ሃይማኖተኞች ነን ሁላችንም አዎ ሃይማኖተኞች ነን ግን መታረገው ነገር ላይ ኮሚትመንት ከሌለ without commitment ምንም ነገር አቺቭ መሆን አይችልም ኮሚትመንት ደግሞ በአክሽን እና በድርጊት ይገለጻልና